ገለትያ ላይ ያለውስ ገላትያሽ ስንት? 4:6 እሺ ልጆችም ስለሆናችሁ አባ አባ ብላችሁ የምትጣሩበትን መንፈስ ሰጣችሁ ነው የሚለው እኮ አይደል? ያንብቡ፣ በደንብ ያንብቡ። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ያ የልጁ መንፈስ ማን ነው? መንፈስ ቅዱስ ክርስቶስ ነው። አረ ታጋግ አንዳችሁ አውሩ። አንዴ ከዳጉን ጋር እያወራሁ ነው። ማይክን እዚህ ጋር ወንድማችን ትቀጥላለህ። ችግር የለም። እሺ ክርስቶስ ነው። ልጁስ ማን ነው? ልጁ ክርስቶስ ነው። የልጁ መንፈስ ክርስቶስ እኮ ነው። እግዚአብሔር መንፈስ ነው ተብሎ ተነግሯል አይደል? ክርስቶስ እግዚአብሔር እንደሆነ መንፈስ እንደሆነ አታምንም እንዴ? ልጁም የተባለው ክርስቶስ ነው፣ መንፈሱም ክርስቶስ ነው አይደለ? እግዚአብሔር እንደኛ አስተምሮ እንደ ኦርቶዶክሳዊት አስተምሮ ፍጹም ሰውና ፍጹም አምላክ ነው። ስለዚህ እግዚአብሔር ነው። እግዚአብሔር ደግሞ መንፈስ እንደሆነ እናምናለን። ስለዚህ ክርስቶስም መንፈስ ነው፣ ረቂቅ የማይታይ ነው፣ ግን ለኛ ሲል ተገልጦ ታይቷል ብለን እናምናለን። የልጁ መንፈስ የተባለው እዚህ ጋር ልጁም የተባለው ክርስቶስ ነው። ስለ ክርስቶስ ነው የሚያወራው። በጣም አሪፍ። ሮሜ 8 ላይ እሺ፣ ሮሜ 8 ላይ ኢየሱስ ክርስቶስን ያስነሳው የእርሱ መንፈስ ይለዋል። ሮሜ 8 ላይ እሺ፣ ነገር ግን ኢየሱስን ከሞታን ያስነሳው የእርሱ መንፈስ ይላል። የማን መንፈስ ነው ኢየሱስን ከሞታን ያስነሳው? የራሱ መንፈስ ማን ነው? ራሱ ክርስቶስ በራሱ ኃይልና ስልጣን ነው የተነሳው። በመጽሐፍ ቅዱስ ውስጥ ኢየሱስን ማን አስነሳ ብሎ ነው መጽሐፉ ያስቀመጠው? ራሱ በኃይሉና በስልጣኑ እንደተነሳ ነው እኛ የምናምነው። መጽሐፍ ቅዱስ ላይ ኢየሱስን ከሞታን ማን አስነሳ ብሎ ነው መጽሐፉ ያስቀመጠው? አሁን የጠቀስክልኝን ጥቅስ ነው። በፈለክበት መጽሐፍ ቅዱስ ስታነበው ኢየሱስን ከሞታን ያስነሳው ማን ነው ብሎ ነው መጽሐፉ ያስቀመጠው? ኢየሱስ ክርስቶስ በራሱ ኃይልና ስልጣን ነው የተነሳው። ምን ስለሆነ? እሱ አምላክ ስለሆነ፣ እግዚአብሔር ስለሆነ። አሁን ይህን ሀሳቦትን እንዳይቀይሩ እሱን ይዘን እንምጣና ዮሐንስ ላይ ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ብሎ ተናጋሪው ማን ነው? ክርስቶስ ራሱ። ቤተ መቅደስ ብሎ የጠራው የራሱን ሰውነት። ስለዚህ የራሱን ሰውነት ያስነሳው የራሱ መንፈስ ነው አይደል? ሌላ አካል አይደለም። ግን ደስ የሚልክ ነገር በስላሴ ዘንድ ማለት ነው በስራ አንድ ናቸው። ዓለምን ሲፈጥሩ ጀምሮ አንድ ነው ስራቸው ማለት ነው። ስለዚህ ተከፍሎ የለባቸውም። ችግር የለም ተናጋሩ እዚህ ጋር ነው። ችግር የለም ተናጋሪ ነው እዚህ ጋር። እሺ ሌላ አካል አላስነሳም። የራሱን ሰውነት በራሱ መንፈስ ነው ያስነሳው ራሱ ማለት ነው አይደለ? በኃይሉና በስልጣኑ በራሱ። ስለዚህ የራሱን ሰውነት ራሱ በራሱ ኃይልና ስልጣን አስነሳ እንጂ ሌላ አካል አላስነሳማ። አንተ እንደዛ ብለህ ነው የምታምነው? ነው እኔ እየጠየቅኩ ነው ከእርሶ ማወቅ ስለምፈልግ። ስለዚህ ሌላ አካል አላስነሳማ። አዎ አልኩህ። ከአንተ እንደዛ ብለህ ነው የምታምነው? ሌላ አለ አካል፣ ሌላ እሱን ሊያስነሳ የሚችል አካል አለ ብለህ ነው የምታምነው? እሺ ገላትያ 1:1 ላይ እስቲ አንድ ያንብቡልኝ። እሺ እስቲ ወይ ለጥፈልኝ። እኔ ሚኒማይዝ አድርጌ ስወጣ ሚውት ይሆናል። እሺ እግዚአብሔር አብ ነው ያስነሳው ይላል ገላትያ ላይ። ምን አልከኝ? እግዚአብሔር አብ ነው ያስነሳው ይላል ገላትያ 1 ላይ።
እስቲ እናንብቧ አውዱን። ያንብቡት። ኦኬ እሺ ለጥፍልኝና እስቲ ለጥፉ እስቲ ኮሜንት ላይ። እሺ ቦታውን አንብቦት ሳሚ ይሰማል። እኔና አብ አንድ ነን ብሏል እኮ ኢየሱስ። እኔና አብ አንድ ነን። አንዴ ቆይ እባክህ መስመር ይዘናል። አንዴ ቆይ አንዴ አትረብሽ። ዳቆን ላንብቦት ነው። ዳቁን እኔ አነባዋለሁ፣ ችግር የለም። የመለሱና ዳቁን ይሰማል? አዎ ይሰማል። እሺ በኢየሱስ ክርስቶስ ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነው እንጂ ከሰዎች ወይም በሰው ያልሆነ ጳውሎስ እያለ ይናገራልና ከሙታንም ባስነሳው በእግዚአብሔር አብ ሐዋርያ የሆነው ይላል። ከሙታን ኢየሱስን ያስነሳው እግዚአብሔር አብ ነው ይላል ገላትያ 1:1 ላይ ይላል። ዮሐንስ ወንጌል 2 ላይ ይህን ቤተ መቅደስ አፍርሱት ብሎ ተናጋሪው አብ ነው። እኔ አነሳዋለሁ የሚለው የተናገረው ወልድ ነው ለሐዋርያ። እዛ ቦታ እኮ ይኸው አነሳዋለሁ ሲል አንሹ ደግሞ እግዚአብሔር አብ ነው ብሎ እዚህ ያስቀምጧል ጳውሎስ። እሺ እኔ ደግሞ ልጠይቅህ ማለት እንደዚህ በጥቅስ ከሆነ የመልሱና ከዛ መለስኩልህ። ትክክል ነው አልኩህ። ይኸውልህ በኢየሱስ ክርስቶስ ከሙታን ባስነሳው በእግዚአብሔር አብ ሐዋርያ ለሆነ እንጂ ብሎ ስለ ራሱ ነው የሚናገረው ሐዋርያው ቅዱስ ጳውሎስ። ትክክል ነው፣ አልተሳሳተም። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበረ ካለ በኋላ ቃል የተባለ ወልድ ክርስቶስ እንደሆነ ከነገረን በኋላ ሁሉ በእርሱ ሆነ ይላል። ነው ቶፒኩን አንልቀቀው እዚህ ጋር አሁን ችግሩ አይደለም። በአንተ አነጋገር አሁን በአንተ ሎጂክ ከመጣው ሁሉ በእርሱ ሆነ ካለ አብ አልሰራም። ቆይ አይደለም አብ ሁሉን አልፈጠረም። መንፈስ ቅዱስ ሁሉን አልፈጠረም። በቃል ሆነ ከተባለ ሁሉ በቃል ሆነ ከተባለ በቃል ብቻ ነው ዓለም የተፈጠረው፣ ማለትም በክርስቶስ ብቻ ነው ዓለም የተፈጠረው እንደማለት ነው። እስቲ በዚህ አነጋገር እሺ ዳቆ ምን አለ መሰለህ እዚህ ጋር ምን አልኩ ቅድም ገላትያ ላይ 4 ላይ ሲጠይቅ የክርስቶስ መንፈስ ራሱ ክርስቶስ ነው አሉ። ቴንኪዩ። ሮሜ ላይም 8 ላይ ደግሞ ኢየሱስን ከሙታን ያስነሳው የእርሱ መንፈስ ያ የእርሱ መንፈስ የተባለው ራሱ ክርስቶስ ነው አሉ። እሺ ዮሐንስ ወንጌል 2 ላይ ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ብሎ ተናጋሪ ማን ነው ሲል ራሱ ኢየሱስ አሉ። ስለምንድን ነው የሚናገረው? ስለ ሰውነቱ። ስለዚህ ያንን ሰውነት በራሱ ኃይልና በራሱ ስልጣን በመንፈሱ ራሱ ነው ያስነሳው አሉ። ሌላ አካል አላስነሳው ወይ ብዬ ስጠይቆት ምን አሉ? አላስነሳም፣ ራሱ በራሱ ኃይልና በራሱ ስልጣን ነው። ቆይ ሳሚ አሁን ያልተግባባው ምንድን ታውቃለህ? ልጨርስና ከዛ ማይከን ዘጋለሁ። አንድ ደቂቃ ብቻ። ምንድነው ሐሳቦትን እንዳይቀይሩ ብዬ ነው ወደ ሌላ አለፍኩ። ሐሳቦትን ሌላ አካል አይደለም ብሎ በቃ ሌላ አካል አይደለም ወይ ሲሉ ቢወስጥ አይደለም ሲሉ እሺ ሐሳቦትን እንዳይቀይሩ አልኩትና ገላትያ ላይ ኢየሱስን ከሙታን ባስነሳው በእግዚአብሔር አብ ይልና እግዚአብሔር አብ ኢየሱስን ከሙታን እንዳስነሳ ይናገራል። ስለዚህ ኢየሱስ ክርስቶስ ዮሐንስ ወንጌል 2 ላይ በራሱ ኃይልና በራሱ ስልጣን ያን ሰውነቱን ካስነሳ እዛ ቦታ ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ብሎ ተናጋሪው በመንፈሱ አብ ነው ወይ ብዬዋለሁ። አይ እንደሱ አይደለም ያልከኝ። ማን ነው ያለው ነው ያልከኝ አይደል እንዴ? የተናገረው ክርስቶስ ነው ያልከኝ። እኔ የጠየኩት አሁን ገላትያ ላይ ሄጄ እግዚአብሔር አብ እንዳስነሳው ሁላችንም ከተረዳን በኋላ ዮሐንስ ወንጌል 2 ላይ ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ብሎ ተናጋሪው አብ ነው ወይ ብዬ ነው የጠየኩት። አሁን አስታርቁኝ ሁለቱን በራሱ ኃይል በራሱ ስልጣን ሌላ ካላስ እሺ ጥያቄን ጨርስክ? ከተረዱ ጨርሻለሁ። ቀጥሉ።
ተረድቻለሁ። አታቋርጠኝ። ወደ የዕለተ ምጽአትን ነገር ሲነግራቸው ክርስቶስ ይሄንን ቤተ መቅደስ አፍርሱት በሶስተኛውም ቀን ያነሰዋል ሳይሆን ያለው ምንድነው? አነሰዋለሁ ነው ያለው። ተናጋሪው ማን ነው? ክርስቶስ ነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን የሚታመነው ትልቁ የእምነታችን መሰረት ምስጢረ ሥላሴ ነው። የሥላሴ ምስጢር እንዲህ በሎጂክ እና በስጋዊ ሐሳብ ብቻ የሚመረመር አይደለም። እንደዛም ባይሆን ግን የምንረዳው ነገር አለ። እሱም ከእግዚአብሔር የተገለጠልን ነገር፣ ራሱ እግዚአብሔር የሰበከልን ነገር ነው። ምክንያቱም ስለ እግዚአብሔርን ያየው አንዳች የለም፣ እሱ ራሱ ወልድ መጥቶ ሰበከልን እንጂ ወይም ልጁ መጥቶ ሰበከልን እንጂ ብሎ እንደተናገረ ዮሐንስ። ስለዚህ አሁን በስራ ወይም ደግሞ በመፍጠር አንድ ናቸው፣ አይለያዩ። ዮሐንስ ወንጌል ላይ ምን ይላል? እኔና አብ አንድ ነን ይላል አይደል? አይልም ብለን ማለት የሌለ ቃል አይደለም ያመጣው። ስለዚህ በስራ አንድ ናቸው፣ ግን በአካላቸው ደግሞ ሶስት ናቸው። ለምሳሌ አሁን በጠየከኝ ነገር ቆይ ልንገርህ። አሁን በጠየከኝ ነገር በኢየሩሳሌም እያለ ቤተ መቅደሱን አፍርሱት ሲል በዛ ቦታ አብ ስጋ ለብሶ አልተገኘም። ግን አብ እና መንፈስ ቅዱስ በክርስቶስ ውስጥ ህልው ሆነው ይኖራሉ። አብረው ነው የሚኖሩት፣ መለየት የለባቸው። አንዴ ደቁን አብ በስጋ ለብሶ አልተገለጠም፣ አብ በስጋ አልተገለጠም የሚሉት እርሶ ነዎት። መጽሐፉ ግን እግዚአብሔር ብሎ ካስቀመጠ እግዚአብሔር፣ ምክንያቱም ሜቢ እናንተም ዙሪያ ጥምጥም ትሄዱታላችሁ እንጂ እግዚአብሔር ስትሉ ምን እያላችሁ ነው? አንድ አብ ወልድ መንፈስ ቅዱስ ትሉት የለ። ስለዚህ እግዚአብሔር በስጋ ተገለጠ ስትሉ ምን እያላችሁ ነው? ስለዚህ እሱን ወደዛ አንገባም። አሁን የፈለኩት ምንድነው ዮሐንስ ወንጌል ለምን አንገባም? ምን ንግባ? እቺን ቶፒኳን ጨርሳ ወደ ሌላ መሄድ አልፈልግም። እቺን አንድ መስመር ሳራሲስ ዮሐንስ ወንጌል 2 ላይ ይህን ቤተ መቅደስ አፍርሱት ብሎ ተናጋሪው ራሱ ኢየሱስ ነው አሉ። የተናገረው ደግሞ ስለ ሰውነቱ ነው አሉ። ስለዚህ ሌላ አካል ነው ያስነሳው ያን ሰውነት ሲል አይደለም። ማን ነው ያስነሳው? ራሱ በራሱ ኃይልና በራሱ ስልጣን በመንፈሱ። እንደዛ ካሉ ገለታ ያለ ደግሞ እግዚአብሔር አብ ነው ያስነሳው ብሎ ይናገራል። ስለዚህ አብ አንድ ነን ይላል። ስለዚህ አብ ወልድ መንፈስ ቅዱስ ናቸው ይህን ቤተ መቅደስ አፍርሱት ብሎ ተናጋሪው ዮሐንስ ወንጌል ላይ እንዴ ወልድ እኮ ቃላቸው ነው በእነሱ ይኸውልህ ገባኝ። ተናጋሪው አብና ወልድ ናቸው ወይ? ዮሐንስ ወንጌል 2 ላይ ይህን ቤተ መቅደስ አፍርሱት ብሎ ተናጋሪው ስለ ሰውነቱ ተናጋሪው አብና ወልድ ናቸው። ቆይ ልንገርህ። አሁን አንተ 3 የምትለው ይሄ 1 ቁጥር 2 ቁጥር 3 ቁጥር ብለክ የምታስበው የሶስትነት ማለት ይሄ በማትሱ ያለው የሶስትነት ካልኩሌሽን ነው አንተ አይምሮ ውስጥ ያለው። ወልድ በሚናገርበት ጊዜ ለአብም ለመንፈስ ቅዱስም የሚሰራ ነው። ገብቷል? የወልድ ቃልነት ለአብና ለመንፈስ ቅዱስ ነው። የአብ ልብነት ወይም ደግሞ ማሰብ ደግሞ ለወልድና ለመንፈስ ቅዱስ ነው የሚሰራው። የመንፈስ ቅዱስ እንደዛ ከሆነ ለአብና ለወልድ ነው የሚሰራው ማለት ነው። ስለዚህ አሁን እንደዛ ከሆነ በተለየ አካሉ እሺ እንደዛ ከሆነ እዛ ዮሐንስ ወንጌል 2 ላይ ተናጋሪው ማን ነው? አብ መንፈስ ቅዱስ ናቸው። አናሳዋለሁ ባዮቹ ልንገር፣ ወልድ ሲናገር አብንም መንፈስ ቅዱስንም ወክሎ ነው። ማለትም አሁን ለቃሉ ወክሎ ከሆነ ናቸው ወይ ነው? ልክ እሱ ሲናገር እነሱ እንደተናገሩ ነው መልክ። እሺ በጣም አሪፍ። እንደዛ ከሆነ ፕሩቭ ያርጉና አሁን አውሩ። በቃ እዛ ዮሐንስ ወንጌል 2 ላይ ይህን ቤተ መቅደስ አፍርሱት በሱ ቀን አናሳዋለሁ ባዩ አብ መንፈስ ቅዱስ ናቸው። እግዚአብሔር ነው ማለት ወልድ እግዚአብሔር እንደሆነ የምታምን ከሆነ በራስክ ወልድ የተናገረው አብና መንፈስ ቅዱስ የሚሽሩበት ምንም አይነት ምክንያት የለም። ስለዚህ ዮሐንስ ወንጌል 2:19 ላይ ዛ ይህን ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ ብሎ ያ ተናጋሪው ያን ሰውነቱን አነሳዋለሁ ያለው የቤተ መቅደስ አነሳዋለሁ ያለው ተናጋሪው አብ መንፈስ ቅዱስ ናቸው ወይ? የተናገረው ወልድ ነው። ስለዚህ ለምንድን ነው ታዲያ የተናገረው ወልድ ነው? ግን ስማ ቆይ የተናገረው ወልድ ነው። ግን
በወልድ ውስጥ አብና መንፈስ ቅዱስ የሉም ማለት አይደለም። ለዚህ እኮ ነው አንድም እሺ የሉም ማለት ካልሆነ አሉ ብሎ ለምን ፕሩቭ ማያደርጉት? አሁን ችግሩን መሰለህ ዲያቆን፣ አሁን ለምሳሌ የእናንተ ትምህርት ለመረዳት ብዙ ነገር በስላሴም ቢትሄዱ በምንም ነገር ለመረዳት እንደዚህ ይላል እኮ ማለት እኮ የለም ማለት አይደለም። ከማለት ይልቅ ማስረጃ ኤቪደንስ ቢሰጡን እኮ እንቀበል። አሁን ለምሳሌ አሁን አሁን አንተ ኦንሊ ጂሰስ ነህ አይደል? ኦንሊ ጂሰስ ነው የቤተ እምነት ምን ማለት ነው? ህብረት የምታረግበት የት ነው? በአማርኛ አድርጎኝ እስቲ ምን ማለት ነው? ምንድነው እምነትህ? ቤተ እምነትህ ምንድነው? አሁን የጠሩትን ኦንሊ ጂሰስ ማለት በአማርኛ ምን ማለት ነው? ኦንሊ ጂሰስ የሚባል ቤተክርስቲያን አለ እኮ። በአማርኛ ምን ማለት ነው? ክርስቶስ ብቻ፣ ኢየሱስ ብቻ። በቃ ከኢየሱስ ሌላ የለም። ትክክል። ስለዚህ አንድ ገጽ ነው የምትለው። በስላሴ አታምንም አይደል? የለም ገጽ የሚባል ነገር የለም። ምንድነው አንድ ገጽ ማለት ነው? አንድ ገጽ ማለት አንድ እግዚአብሔር ብቻ ማለት ሶስት አካላት እንዳሉት አታምንም። ስለዚህ አንድ ገጽ ሶስት አካላት እኛ ሶስት አካላት ስማኝ፣ ሶስት አካላት አንድ እግዚአብሔር ብለን ነው የምናምነው። በቃ እኛ አንድ እግዚአብሔር አንድ አካል ብለን ነው የምናምነው። ሶስት እግዚአብሔር ብለን አናምነው። ሶስት እግዚአብሔር ብለን አናምነው። ሰኞ ደግሞ ዲፕስ መግባት አንፈልግም እንጂ አሁን ዮሐንስ ወንጌል 2 ላይ በተናገሩት መንገድ ፕሩቭ ማድረጉ ከሆነ እያሉ ነው። ሶስት እያሉ አንድ ፕሩቭ አድርግልኝ። እኔ እንግዲህ ክርስቶስ ጥያቄ ከፈሪሳውያን ሲመጣበት ጥያቄን በጥያቄ መልስ ነበራል። ለምሳሌ እኔና አብ አንድ ነን ያለውን እስቲ ፕሩቭ አድርግልኝ በአንተ ሎጂክ ማለት ነው። ዮሐንስን እንዘላለው። በቃ ዮሐንስ ላይ ነው የጠየኩህ። ዮሐንስ ሁለትነት እንዳደረገው ነው አሁን የጠየኩት። እዛ ቦታ ነገርኩህ። ስማ የተናገረው አንድ ነገር አልመለስኩልህም ማለት አይደለም። ቆይ አድምጠኛ። የመለስኩልህም መልስ ስላላዳመጥከኝ ወይ ላያረካክ ይችላል፣ እሱ መብት ነው። በኢየሩሳሌም የተናገረው ማን ነው? አብ ወልድ መንፈስ ቅዱስ ነው ወይ ብለህ ጠየቅኝ። የተናገረው ወልድ ነው። ስጋ ለብሶ ከሐዋርያት ጋር ቁጭ ብሎ የተናገረው ወልድ ነው። ግን በወልድ ውስጥ አብም መንፈስ ቅዱስም ህልዋን ናቸው ማለት አሉ ብዬ መለስኩልክ። አጥጋቢ ላይ ነው ትክክል። እኔ የራስዎን እኮ እንደፈለጉ መልስ ይችላል እኮ ልቀበሎት። ኦኬ ወልድ ሲናገር አብም ወልድ መንፈስ ቅዱስም እየተናገረ ነው ማለት አይደለም። ወልድ ብቻ አይደለም አይደል ያሉት? እንደዛ አይደል ያሉት? አይደለም አላልኩም። አትቀይረው፣ ትዊስት አታርገው። ወልድ ሲናገር በወልድ ቃልነት አብም መንፈስ ቅዱስም ህልዋን ናቸው ወይም ይኖራሉ ነው ያለው። ስለዚህ የነሱም ሐሳብ ነው አይደል የሚናገረው? የነሱን ሐሳብ ነው የሚናገረው። አዎ። ስለዚህ እዛ ቦታ ተናገሩት ሶስቱም ናቸው ወይ ነው እንዴ? ሶስቱ ተብሎ አይቀጸልለትም። የተናገረው ወልድ ነው። ኢየሱስ ሶስት ነው ስለ አንድ የትኛውን ነው? አዎ እሱ እኮ ነው የአምላክ ምስጢር የሚያስብለው እኮ እሱ ነው። አይውላ አምላክ የሚያስብለው ራሱ ማለት ነው ተመርምሮ አለመገኘቱ። አምላክ ማስብለው በአንተ ሎጂክ ተመርምሮ አለመገኘቱ ነው አምላክ የሚያስብለው። ገባ? እሺ አንድ ነገር በፍጡራን አይምሮ ብቻ ተመርምሮ አለመገኘቱ ነው። ገብቷል? አምላክ የሚያስብለው አይደለም። ዳቆና መሰወሪያውን በጨለማ ውስጥ አደረገ አይደል እንደሚለው። እሺ አንዴ ላሳየት መጽሐፍ። እኔ ደግሞ የጠየቅኩህን መልስልኛ። እኔ የጠየቅኩህን መልስልኝ። እኔ አይደለም አንድ ነን ማለት ምን ማለት ነው? ምን ማለት እንደሆነ መጽሐፉ ራሱ ይነግረዋል። ወረድ አድርጎ ሲያነቡ እሱ ይነግረዋል። እኔ እያልኩ ያሉት ምንድነው ውስብስብ አይደለም። አምላክ ግን በጭፍን በቃ እሱ ምስጢር ነው ዝም ብላችሁ ተቀበሉ የሚባል አይደለም። መጽሐፍ ሲናገር ታውቁና ታምኑብኝ ዘንድ ነው ብሎ አውቀን እንድናመልክ ነው የሚፈልገው መጽሐፉ። የገለጠልን ያህል ነው የምናውቀው። አንዴ አላወቁትማ፣ አሁን አላስረዱትማ። ለነሱ የገለጠውን እስቲ ያሳዩን። ለነሱ አስረዳሁት እኮ ወልድ ሲናገር አብና መንፈስ ቅዱስ በሱ ውስጥ እለዋን ናቸው። ስለዚህ የሶስቱ ሐሳብ ነው ወይ ተናገረው ይሁት ዳቆን ይሄንን ቤተ መቅደስ ከሆነ አሁን እዚህ ጋር ቤተ መቅደሱን አፍርሱት ብሎ ተናገረው ሶስቱም ከሆኑ ያ የሚናገረው የሶስቱም ሐሳብ ከሆነ ይኸውልህ፣ ቆይ ሶስቱ አላልኩም። ሶስቱ ተናጋሪ አይደሉም። ተናጋሪው ወልድ ነው ያልኩክ። የሶስቱንም ሐሳብ
ተናጋሪ ወልድ ነው። የሶስቱንም ሐሳብ የምናገረው የሁለቱንም የራሱን ጨምሮ የሶስቱን። እሺ እሱን ኦኬ። እሺ ስለዚህ የምናገረው ግን ስለ ሰውነቱ ነው የምናገረው። በጣም አሪፍ። ያንን ሰውነት ከሞታን ያስነሱት ሶስቱም ናቸው። ሶስቱም ናቸው ማለት ይኸውልህ፣ አሁን ለምሳሌ ዓለምን የፈጠረው ስላሴ ነው። ወልድ ለብቻው አልፈጠረም፣ መንፈስ ቅዱስም ለብቻው የሚሰራው ነገር የለም። ስለዚህ የሚሰራው ስራ በጠቅላላ በገዢነታቸው፣ በአምላክነታቸው፣ በስራቸው አንድ ናቸው። ስለዚህ አሁን በራሱ ኃይልና ስልጣን ሲባል ለአብም ስልጣን አለው፣ ለመንፈስ ቅዱስም ለወልድም ስልጣን አለው። ለየራሳቸው ስልጣን አላቸው። ግን ሲሰሩ አንድነት ነው የሚሰሩት። መለየት ተከፍሎ የለባቸውም። አንተ እንደምትለው አንዱ ይሰራል አንዱ ይቀመጣል የሚባል አይደለም። ለምሳሌ የባቢሎን ግንብ ሲያፈርሱ እኮ ኑ እንውረድ ቋንቋቸውን እንደባልቀው ነው ያሉት አይደል እንዴ? አይ ወደ አንዴ ዳቁን አሁን የተናገሩት ነገር ሁላ በነገራችን ላይ ከራስዎት ነው እንጂ መጽሐፍ ቅዱስ አቆ በጣም በሚገርም ሁኔታ። አይ ተው በእናትህ መጽሐፍ ቅዱስ እንዳልገልጥ ለምን በሉት አሁን ለምሳሌ ቶፒኩን ለምን በሉት አሁን ለምሳሌ መጽሐፍ ቅዱስ አሁን ለምሳሌ አይታችሁ ስለ ራሱ ሰውነት በእናንተ ትምህርት ወልድ አብን ስጋን አዘጋጀልኝ ብሏል የሚል ትምህርት አላችሁ አይደል? ዘጋጀልኝ ብሎ ተናጋሪ ወልድ ነው አይደል? በእናንተ ትምህርት መሰረት ዕብራውያን እንት ነው 10:5 ላይ ዳቁን ተመለሱ። እስከዛ ብዬ እኮ ነው። ኧረ ቆይ እስቲ እባክህ አንዴ ያው አይደለን እሱም ኦርቶዶክስ ነው እኔም ኦርቶዶክስ ነኝ። እና እኔን ያየ አብን አየ ይላል ዮሐንስ ምዕራፍ 14 ቁጥር 9 ላይ። ይሄንን ለሚስጥረ ስላሴ ዮሐንስ ወንጌል 14 ማስረጃ ይሆናል። በመለኮት አንድ ላንተ አይሆንም። እባክህ ቆይ እሺ ወንድሜ፣ እሺ ዳቆን ይረዳ ብዬ ነው። አይ ቆይ እሱንም ከፈለክ እንዳለን፣ ግን ላንተ አይሆንም። ያ ቦታ ግን አትግባ። ቆይ የመጀመሪያውን እንጨርስ። አይ ገና ነው አልመጣምና እስከሚመጣ ነው ወንድሜ። እና እንዴት ታየዋለህ? ይሄንን ወልድን ያየ አብን አየ ይላል መጽሐፉ። በሱ ሁሉ ሆኖ እንደሚመለክ ቆይ አንዴ ታገስ፣ ችግር የለም ታገስ። ዳቁን ማለት እሺ ወንድሜ እሺ ዳቁን ከተመለሱ ያሳውቁን። አሁን ቅድም የሰማናቸው ነገሮች ሁላ በመፍጠር አንድ ናቸው፣ ይመካከራሉ፣ አንድ ናቸው፣ ሐሳባቸው አንድ ናቸው፣ አንዱ ሁሉ ይኖራል፣ ይተባበራሉ ምናምን ነባል ነገር እዚህ ጋር ሲመጣ በቃ የለም ያልቃል። ጭራሽ አዘጋጀልኝ ብሎ ተናገር ማን ነው እንትን ይሆናል፣ ወልድ ይሆናል። ማንን? አብን። ቅድም ተብሏል በመፍጠር አንድ ናቸው፣ እንደዚህ ናቸው። እሱ ከኪስ ነው። ግን መጽሐፍ ቅዱስ ሲመጣ እንደዚህ ነገር አያውቅም። ዳቆን ወጡ። አይ እሺ ዮሐንስ ወንጌል 14 እሺ ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል በእርሱ